በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህን እድል ስለሰጣችሁኝ አመሰግናለሁ። እንግዲህ ወደዚህ ቤተክርስቲያን የመጣሁት በ2017 ማርች ላይ ነው። ወደዚህ ቦታ የመጣሁትም በብፁዕ አቡነ ማርቆስ መልካም ፈቃድ ነው እንደመጣሁም አገልግሎት የጀመርኩት ከዚህ ነው። በዚያ ወቅት የነበሩት ምዕመናን የሰንበት ትምህርት ቤቱ እንቅስቃሴ አጠቃላይ የነበረው መንፈሳዊ አገልግሎት ከአሁኑ ጋር ስናነጻጽረው በጣም ከፍተኛ ልዩነት ነበረው። የነበሩት አገልጋይ ብፁዕ አቡነ ማርቆስ ሁለቱን ፈረንጆችን ዲያቆናት ዮሐንስና ፍሬዘርን ብቻ ይዘው ነበር ቤተክርስቲያን ያገለግሉ የነበረው። እኔ ከመጣሁ በኋላ ብፁዕነታቸው ወደ መንበረ ጵጵስናቸው ሄዱ እና ከዚያን ጊዜ ጀምሮ እነ ዮሐንስና ፍሬዘርን ይዤ ለተወሰኑ ወራት ማገልገል ጀመር። ከላይም ከገብርኤል አባቶች አንዳንድ ጊዜ እየመጡ ይራዱን ነበር እና አጠቃላይ የነበረው የአገልግሎት ሁኔታ የነበረው አገልጋይ በጣም ዝቅተኛ ነው የነበረው። በአንድ ሰው በሁለት ሰው በሶስት ሰው ነበረ የምናገለግለው። አገልግሎቱ በእርግጥ የተጓደለበት ጊዜ የለም፣ ግን የአገልጋዩ ጥረት ከፍተኛ ነበር። የነበሩ ምዕመናንም ይህን ያክል በርካታ አልነበሩም። በተለይ በሰንበት ትምህርት ቤቱ አስታውሳለሁ ብዙ ልምድ ያልነበራቸው በሰንበት ትምህርት ቤት አገልግሎት ያልቆዩ እናቶች አገልግሎቱ እንዳይጓደል በብፁዕ አባታችን ግፊት ገብተው ለዝማሬ ይሰለፉ ነበር እና የሰንበት ትምህርት ቤቱ ሁኔታ በጣም ደካማ ነው የነበረው። ሙሉ አገልግሎቱን ያው ከውጭ ጧተ ኪዳኑ ከቅዳሴም በኋላ ያለውን የዝማሬውን አገልግሎት ሙሉ ሰፊ አገልግሎት እናከናውን ነበርና በወቅቱ የነበረው መንፈሳዊ አገልግሎቱን ሁኔታ ይህን ይመስል ነበር። በዚያ እኔ የወጣሁበት ዘመን ማለት ነው። እንግዲህ ይህ ቤተክርስቲያን ከብፁዕነታቸው እንደተረዳሁት እዚህ ቦታ ላይ አዲስ ቤተክርስቲያን ለመስራት የተፈለገው እዚህ አካባቢ የነበሩ ምዕመናን የሚገለገሉት በመካነ ብርሃን ቅዱስ ገብርኤል ይሄዱ ነበር እና ወደዚያ ለመሄድ ያለው ርቀት የትራፊኩ መጨናነቅ አለ። ብዙ ጊዜያቸው በመንገድ ላይ ያባክኑ ነበር። ስለዚህ ያን ታሳቢ በማድረግ ነው ቀደም ሲል ብፁዕ አቡነ ዜና ማርቆስ በኋላም ደግሞ የእሳቸውን ራዕይ ተግባራዊ ለማድረግ ብፁዕ አቡነ ማርቆስ በዘመኑ የነበሩትና አቡነ ሉቃስ እዚህ ቦታ ላይ ቤተክርስቲያን እንዲተከል ከፍተኛ ጥረት አደረጉ። ከተተከለም በኋላ ምዕመናንን ለማሰባሰብ በየመንደሩ በየቦታው እየዞሩ ምዕመናን እንዲሰባሰቡ አደረጉ። ቤተክርስቲያን ከተመሰረተ በኋላ ያለው ጠቀሜታ ምንድነው ስንል የዚህ አካባቢ ማህበረሰብ ስርዓተ አምልኮውን በቅርብ ማከናወን እንዲችል እድሉን አግኝቷል። ልጆቹን በመንፈሳዊታቸው እንዲታነጹ እድሉን አግኝቷል። ከዚህ ባሻገር ደግሞ በማህበራዊ ኑሮ በሀዘን በደስታው የአካባቢ ምዕመናን እየተሰባሰቡ ማህበራዊ ህይወታቸውን በጋራ ለመምራት አስችሏቸዋል። መንፈሳዊ አገልግሎቱ ከእግዚአብሔር ጋር ያላቸውን ስርዓተ አምልኮ ከማከናወን ባሻገር በተለየ መልኩ ደግሞ የማህበራዊ ግንኙነታቸው እንዲጠነክር ከፍተኛ አስተዋጽኦ አድርጓል። ቤተክርስቲያኑን ማስፋፋት ያስፈለገው በዘመኑ ቤተክርስቲያኗን ስንገዛ የነበሩ ምዕመናን በወቅቱ በቂ ነበረ ቦታው። ከጊዜ በኋላ ግን በዚህ በአካባቢ ያሉ ምዕመናን ወደዚህ አገልግሎቱ እየተሳቡ ቦታውንም ያለውን አጠቃላይ ማህበራዊ ፍቅር በመገንዘብ ወደዚህ ለአገልግሎት እየመጡ ስለሆነ ያለው ህንፃ ቤተክርስቲያን በጣም ውሱን ነው። የተወሰኑ ሰዎችን ብቻ ነው ማስተናገድ የሚችለው። ከዚህ አንጻር ቤተክርስቲያኗ እንደምታዩት በአገልግሎት ሰዓት በጣም ተጣባለች። በተለይ ህጻናት ልጆቻችን ዝማሬ ለማቅረብ ለመገልገል በጣም የተጨናነቀ ቦታ ከመሆኑ አንጻር ላለፉት 2-3 ዓመታት ሌላ ቤተክርስቲያን ሰፊ ቦታ እንደሚያስፈልገን በማመን ቦታ ለማግኘት ከፍተኛ ጥረት እየተደረገ እየፈለግን ነበረ። ምክንያቱም ያለው ቦታ ያለውን ማህበረሰብ ያለውን ህዝበ ክርስቲያን ማስተናገድ ስላልቻለ እግዚአብሔር የተመሰገነ ይሁን። እግዚአብሔር ስላበዛን ስለባረከን ልጆቻችንም እንደዚሁ ለቤተክርስቲያን ያላቸው ፍቅር እየበረታ ስለሄደ ሰፋ ያለ ቤተክርስቲያን ኑሮን አገልግሎታችን በተሟላ ሁኔታ ማከናወን እንድንችል ነው ሰፊ ቤተክርስቲያን ለመግዛት የታሰበው ማለት ነው። ቤተክርስቲያኒቷ ምን አገልግሎቶችን ትሰጣለች? በዚህ በሚሰራው አዲስ ቤተክርስቲያን ውስጥ ሊኖሩት ይችላሉ ተብለው የሚገመቱት አገልግሎቶች ምንድን ናቸው? በጣም ጥሩ። ቀደም ብዬ እንደገለጽኩልህ የቤተክርስቲያን ሲመሰረት በሁለት ካህን በሶስት
ባልበለጡ ካህናት ነበር አገልግሎት ይከናወን ነበር። ከተወሰኑ ዓመታት ወዲህ ግን እግዚአብሔር ባርኮ አገልጋዮችን በዝተው በተለይ ደግሞ በዚሁ ቀደም ሲል በአቡነ ማርቆስ በኋላ እኔ ከዚህ ከመጣው በኋላ በርካታ ዲያቆናት እየተማሩ ለስልጣነ ክህነት በመብቃታቸው በርካታ አገልጋዮች ናቸው። በአሁኑ ሰዓት ዲያቆናት ብቻ ወደ 14-15 በላይ ያሉ ካህናት ወደ 4 እንሆናለን። ስለዚህ አገልግሎቱ በሰፊው እየተከናወነ ነው ያለ። እንደ አገልግሎቱ ስንመለከት ከዓመት እስከ ዓመት ጠዋት የኪዳን ጸሎት አይታጎልም። እንደዚሁ ደግሞ ወርሃ በዓል የወሩ 3 ቀን እንቀድሳለን። ማለትም የወር በገባ በመጀመሪያው አንድ የልደታ በ21 የእመቤታችን በ29 ደግሞ የቅድስት አርሴማና የጌታችን የመድኃኒታችን ኢየሱስ ክርስቶስን ባለ ልደት በማስመልከት ወርሃዊ ቅዳሴ እናከናውናለን። ከዚህ በተጨማሪ ደግሞ በየሳምንቱ ቅዳሜ የልጆች የህፃናት የትምህርት ፕሮግራም አለ። እዚህ ቦታ ላይ በርካታ ህፃናት እየመጡ በተለያየ እድሜ ክልል ከፍለን እንደየእውቀት ደረጃቸው ልጆቻችን እናስተምራለን። ከዚህ አንጻር በርካታ ልጆች ስላሉ ቦታው በጣም ጠባብ ነው። ያሉትን ልጆች ለማስተናገድ በየእድሜ ክልላቸው በየእውቀት ደረጃቸው ለይቶ ለማስተማር ያሉን ክፍሎች ውሱኖች በመሆናቸው ይህንን ሁሉ ማስተናገድ አልቻለም። አገልግሎቱም እየሰፋ ስለሄደ ከውስጥም እየጠበበ ነውና ከዚህ አንጻር ያው ሰፊ ቤተክርስቲያን አስፈልጎናል ማለት ነው። ይህንን እንግዲህ ቤተክርስቲያን ለመገንባት ብዙ ርብርብ የሚያስፈልግ ይመስለኛል እና ሰው ምን ቢያደርግ ነው እችን ቤተክርስቲያን አእምሯችን ውስጥ ያለችውን ቤተክርስቲያን እውን አድርገን የምንነካው የምንዳስሰው ቤተክርስቲያን ሆኖ የምናየው ምን አይነት አስተዋጽኦ ያበረክት ነው? እንግዲህ ቤተክርስቲያንን የሚሰራ እግዚአብሔር፣ እኛ መሳሪያዎች ነን፣ እኛ ምክንያቶች ነን። እግዚአብሔር በወደደ ጊዜ የወደደውን የሚመለክበትን የሚቀደስበትን ከወዳጆቹ ጋር የሚገናኝበትን ቦታ የሚሰራ እግዚአብሔር ነው። በታሪክም አይተናል፣ መጽሐፍ ቅዱስም የምንረዳው ያንን ነው። ስለዚህ እኛ የእግዚአብሔር መሳሪያዎች ነን። ከእኛ የሚጠበቀው በጎ ፈቃድ፣ መነሳት፣ ፍጹም እምነት ይዘን ከተነሳን አባቶቻችን የሰሩትን ታሪክ እኛም መስራት የማንችልበት ምንም ምክንያት የለም። ስለዚህ ይህንን ያሰብነውን ታላቅ ቤተክርስቲያን ለመስራት ከኛ የሚጠበቀው በመጀመሪያ ደረጃ ሁሉም ይህ ያሰብነው የተመኘነው የምንፈልገውን ቤተክርስቲያን ለመስራት ምኞታችን እንዲሟላ እግዚአብሔርን በጸሎት መጠየቅ አለብን። አንድነት፣ ፍቅር ያስፈልጋል። እግዚአብሔርን ከኛ ጋር ሆኖ እርሱ እንዲሰራ በንጹህ ልብ ወደ እግዚአብሔር መጸለይ ያስፈልጋል። ጸሎት ታላቅ ኃይል አለው እና የአጥቢያችን ማህበረ ምእመናን በጸሎት ሁሉም ሊያግዘው ይገባል። ምክንያቱም ይህን ታላቅ ዓላማ ይዘን ስንነሳ በዚህ መካከል የተለያዩ ፈተናዎች ሊገጥሙ ይችላሉ። ሰይጣን መልካም ስራን አይፈቅድምና ብዙ መሰናክሎች ሊገጥሙ ይችላሉ። እነዚህን መሰናክሎችና እንቅፋቶች ማስወገድ የምንችለው በጸሎት ነው። ስለዚህ ሁሉም በጸሎት ሊተጋ ያስፈልጋል። ይህን ያሰብነውን ቤተክርስቲያን ፍጻሜ ላይ ለማድረስ ማለት ነው። በሌላ መልኩ ደግሞ ያው በማቴሪያል በገንዘብ ሁሉም ሊረባረብ ይገባል። ያለው እግዚአብሔር በሰጠው እግዚአብሔር በባረከው መጠን የእግዚአብሔርን ስራ ነው የምንሰራው፣ እግዚአብሔር ቤት ነው የምንሰራው። በዚህ አሁን በምናደርጋት አስተዋጽኦ እንዲሁ ዞሮ የሚባክን ጊዜ የሚባክን ገንዘብ የለም። አሁን ዛሬ የምናደርጋት ሁሉ በሰማይ ታላቅ ዋጋ አላት። እንዲሁ የሚጠፋ ነገር አይደለም። ስለዚህ ሰማያዊ ቤታችን ሁሉ ዘሐነጸ ቤተክርስቲያን በስም ከሐንጽ ወጡ ማይደረዘ በሰማያት ለሰማያቱ ለቅዱስ ጊዮርጊስ የተገባ ቃል ኪዳን ነው። ለእመቤታችን ለቅድስት ድንግል ማርያም የተገባ ቃል ኪዳን ነው። በስምህ ቤተ ክርስቲያንን የሰራ እኔ በሰማይ ሰማያዊ ቤትን እሰራለታለሁ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ቃል ገብቷል። ስለዚህ በዚህ በምድራዊ ሕይወታችን በሚጠፋው ገንዘባችን በኃላፊው ንብረታችን የእግዚአብሔርን ቤት ብንሰራ በዚህ በጎ ዓላማ ላይ ተሳታፊዎች ብንሆን ሰማያዊ ቤታችን እየሰራ መሆኑ ሁሉም ሊገነዘበው ይገባልና በሁለተኛ ደረጃ ሁሉም በገንዘቡ ሊተባበር ያስፈልጋል ማለት ነው። የመጨረሻ የማደርገው በፊታችን ማርች 28 የፈንድሬዚንግ ኢቬንት አለና ሰው ወዳይ ዘመዱን ራሱም በዓለም ላይ ያሉትም ኢትዮጵያውያንና ትውልደ ኢትዮጵያውያን መረጃ እንዲኖራቸው ጥሪ እንዲያስተላልፉልኝ ተጋብዙት። እሺ፣ በመላው ዓለም የምትገኙ ኦርቶዶክሳውያን ኢትዮጵያውያን ሁላችሁ ቤተክርስቲያን አንዲት ናት። ወነአምን በሀቲ ቅድስት ቤተክርስቲያን ብለዋል አባቶቻችን።
በመላው ዓለም ያለችው አንዲት ቤተክርስቲያን ናት። ይህችን አንዲት ቤተክርስቲያን በጋራ ተረባርቦ መስራት ያንድ ለተወሰነ ለዚህ ለአንቀጸ ብርሃን ላለን ብቻ ሳይሆን ለሁሉም ኦርቶዶክሳውያን መሆኑን አምነን ይህንን ታሪካዊ ስራ ተረባብረን እንድንሰራ በቤተክርስቲያን ስም ጥሪያችንን እናስተላልፋለን። ይህ አሁን የምናስቀምጠው አሻራ፣ ይህ አሁን የምንሰራው መንፈሳዊ ስራ ወደፊት ታሪክ ሆኖ ወደፊት ለኛ በጎ ብድራት የሚደረግልን መሆኑን አምነን በመላው ዓለም ያለው ኦርቶዶክሳዊ ሁሉ ለዚህ መልካም በጎ ዓላማ የድርሻውን እንዲወጣ ሁሉም እንዲረባረብ በቤተክርስቲያን ስም ጥሪያችንን እናስተላልፋለን። አሁን የፊታችን ቅዳሜ በምናደርገው የገንዘብ ማሰባሰብ መርሃ ግብር ላይ የተለያዩ የገንዘብ መክፈያ ዘዴዎች አሉ። እነርሱ በሚዲያ ይተላለፋሉ። በዜል እና በመሳሰሉት የገንዘብ ማሰባሰቢያ መርሃ ግብሮች ላይ ሁሉም ኢትዮጵያዊ ተሳትፎ እንዲያደርግ ሁሉም እንዲተባበር በቅድስት ቤተክርስቲያን ስም መንፈሳዊ ጥሪያችንን እናስተላልፋለን።